ክብር ያለው ነው እንጂ ሸርሙጣ ቤት አይደለም። ሰላም ናችሁ ውድ የዩቲዩብ ፋሚሊዎቻችን? እንግዲህ ዛሬ በተንኮል ስራ መጥቻለሁ። ከሀኒዬ ጋር አዲስ ፕራንክ ቪዲዮ ይዘንላችሁ መተናል። አቶ ቀስቴንና ወይዘሪት ነው ያላገባ ወይዘሪት ነው የሚባለው ወይዘሪት ግምጃይን ፕራንክ ልናረጋቸው ነው። ባለፈው እንግዲህ የበላው ጥፊ ያለ መቼም አይታችሁታል። እንደዛ ተመትቼ ጥርሴን ነክሼ አልቀረሁትም። ዛሬ በቀላቸዋለሁ ሁለቱንም እና ምንድነው ያሰብኩት እነሱ አያውቁም። እሷን ይዤ እመጣለሁ። ለመጀመሪያ ጊዜ ነው ከሴት ጋር የሚያዩ በዚህ ልክ አይቶኝ አያውቁምና እሷ ጋር ወደ ውስጥ እንገባና የምናሳያቸው ፊሊንግ አለ። ምን ይላሉ እስኪ ሙልቅቅን የምንልባቸው ትክክል። ለምሳሌ የምናደርገውን አብረን የምናየውናል። ኦዲየንሶች ግን ከኛ ጋር ናችሁ። ይሄ ሚስጥር እናንተ ናችሁ የምታውቁት፣ እነሱ አያውቁም። በእርግጥ ሊናደዱ ይችላሉ። ቀስቴ በጣም ሲበሳጭ የሚያደርገውን አያውቅም። ታውቂዋለሽ መቼም ግምጃይም እንደዛውና ከቤታቸውን የምናባረው ቤቱን የኛ እናደርገዋለን። ይቻላል፣ እንችላለን። እና ሀኒቾ ጋር ያሰብነው ድራማ ዛሬ የምናሳካው ይመስለኛል። እንግዲህ ፕራንክ ያው ግድያ ሊኖረው ይችላል። በተለይ እኔ ላይ እሷን ይፈሯታል፣ አዲስ እንግዳ ናት። እኔ ላይ ግን ጥርሳቸውን ነክሰውም ቢሆን ይችሉታል ወይስ እስከ መጨረሻው የኔን አዲስ ጸባይ፣ ይሄ በዚህ ጸባይ አያውቁኝም፣ ይሄን ጸባይ ይችሉታል ወይስ የሆነ ነገር ያደርጋሉ፣ ወደ እርምጃ ይሄዳሉ የሚለውን አብረን ነው የምናየው። ግን እኔ እየፈራው ነው። ባለፈው ባይገርምሽ ጥፊ መታኛለች እና በጣም ያማል። እንግዲህ ዛሬ መቻል ነው። ዛሬ እንግዲህ ምን የሚያደርጉኝ ይመስልሻል? ግን በጣም ከባድ የሚሆን ይመስለኛል የዛሬው። በጣም እንጫወተዋለን። እኔ በጣም እኔ እንጃ። ብናየው ይሻላል፣ አንድ ላይ ብናየው ይሻላል። ፋሚሊ ደርሰናል። እላይ ነው ቤታቸው። ይሄ ደረጃ መከራችንን ያሳየ ነው። እንሂድ፣ ተከተል። እሺ እንግዲህ ያው እንዳደነግጭ በአሪፍ ሁኔታ እንወጣዋለን። በአሪፍ ሁኔታ ደርሰናል። እንግዲህ እዛ ነው ቤታቸው። የሆነ ነገር የሚል ሆነ ሩጠን እናመልጣለን። ምን ይመስልሻል? እሺ እንጀምር ወደ ስራችን። በጣም ጥሩ፣ ደስ ይለኛል። ይሄ እንደዚህ ማጨው ሁለቱ አገሽ አንቺ ብጥብጥ እናድርጋቸው። አሁን ኮስተር እንላለን። ኮስተር። እሺ እንደዚህ እስካሁን የሰራችሁ አይነት ነገር ነው የሚጀምረው። ምን ሆናችሁ ነው ደግሞ እስካሁን ስናንኳካ እና ልብስ መልበስ የኔ ያክል? ነይ ግቢ። አቆምሻት እኮ በጣም ምን ነካሽ? ምን ማለት ነው? ይቅርታ ሰው እንግዳ አይደል እንዴ የመጣሁት? ይርሙ እኮ ይቅርታ አይደለም በዚህ ሰዓት እንደዚህ መታቆሚ። ይቅርታ አይደለም። አሁንም ቢሆን አስቀምጫት ነው። አዎ ቁጭ በይ። ውሃ እስከዛ ይምጣልሻ። ሂጂ አትቆሚ። ይርሙ ምን ነው እናትሽ? እሺ ዘበኛችን የምርህን ነው? የምር ዘበኛችን። ደስ የሚል ስራ ነው። ላስታውቃችሁ፣ ያው ቅር እንዳይሉ ነው እንጂ አንቺ ባትተዋወቂው አሪፍ ነው። ባሪ ትንሽ ባለጌ ነው። ያስታውቃል ሲታይ ራሱ። ትክክል። ጋጡ ጸባይ ያለበት። ብርጭቆ ታጥቧል። ቆይ ሄርሙ፣ ይሄ ለሱ ስጪው በእናትሽ። ቆሻሻ የለም ደሱ ማለት ለሱ ስጪው። ወንድም ለሱ አትጣማ። አይጠጣም። ትናንሽ ያው ቤቱ ትንሽ አስቸጋሪ ነው። አዎ በጣም ነው የሚያስጠላው። ፈረስ ነው የሚኖርበት። ሰው ይኖራል እዚህ? አይኖርም። እየቱ በጣም ማንነት በጣም ጥሩ። የወደፊት ህልም አለኝ አላልኩም? ህልሜ ወደፊት ህልሜ ናት። የለውም ለነገሩ የመመለስ መብትም እኮ የለም። ማናት ያቺ ጥሪያት ይች ነኝ ያ እሙና ተቀመጪ ተነሽና ይች ጥሪ በነገራችን ላይ የሚቆጣ ሰው ባሪው እንደዚህ ነው። ይዘበኛ ባሪ ይቀርቻለች። ምንድናት እሷ? አይ ሰነ ስርዓት። እሺ ሰነ ስርዓት። እሺ ማለት ምንድነሽ? ከታገኛለሽ
ተነሽ ኤርሞን ተነሺ። አቺ ሃሉ ኮስተር አንቺ እንዳትላት እሺ። አንቺ ደስ አይልም ፈነጋችን ኮስተር ይኸውልህ አንቺ እንዳትላት እነሱን ታያቸው እና ተነሽልኝ። በነገራችን እና የወንድምሽን ጉድዩ በጣም ነው የሚያስጠላው። በጣም ያስጠላል። ይሁን እኔ እኮ እዚህ ባልመጣ ደስ ይለኝ ነበር። እኔም ደስ ይለኝ። ሌላ ቦታ ይዤሽ ከዚህ በኋላ መድገም አልችልም። እዚህ በፍጹም አላደርገውም። አንቺ ተጨናነቅሽብኝ በጣም። ተመችቶሻል? ላስነሳቸው ይቻላል። እኔ እዚህ ጋር ምንም እየሰጠኛል። ሄሞኒ ድግ በይ ለምሳሌ በቃ ለአንዲ ና አንተ ዛከኝ ተነሳ አንዴ። እሷ አጠገብ መቀመጥ አልችልም። እኔ ገባኝ አውቃለሁ። ልጁ ትንሽ ባለጌ ነው፣ ጸባይ እንግዳ መቀበል አያውቅም። በነገራችን ላይ አንዴ ትነሳና እዛ ጋር ቀስቲ ኮስተር ስርዓት ይፈሽ እኮ በሰነ ስርዓት ነው እያወሩ ያሉት። እዛ ጋር ሄድና እኔና እሷ እዚህ ጋር እንቀመጥ። አልቀጥል ማነሽ ምን ልትሰራ ይዛት መጣ እዚህ ቤት? እሱን አብረን የምናየው ይሆናል። ህይወቴ ናት ብያለሁ። ህይወቴ ማለት ሚስቱ ነኝ። ይቅርታ እኔ ግን አለቅሽም ኮና ላታሳወቅ የለብኝ። በጣም ትገርማለህ። ማወቅ አለብህ እንዴ አንተ። ተነስ። በጣም ጥሩ። አይ ብትነሳል እንደ ትብብር ብትነሳል ችግር የለም። በጣም ጥሩ። እንደዚህ ስትታዘዝ ቆንጆ ነው። ተመችቶሻል? አሁን ሲተሻል እዚህ ጋር ቢያንስ ይሻላል። በጣም ጥሩ። እና ትንሽ አስቸጋሪ ነው። ጥሪያት ሄርሞን የራሷ ትመጣለች። ተቀመጭ ነገር ያለ ሄርሞን ዛሬ ጠገበች። በነገራችን ላይ ጠጋበኛ ናቸው። ዛሬ ግን እሷ እሱን ቤቱ ይናገራል። ስምሽ ማን ነው? ማለት ምን አገባኝ? ለአንተ የምናገር መጀመሪያ እኔን ነው የምጠይቀኝ። መጠየቅ ያለብህ ያሰኛቸው ያላዳምጥም። ሲጀመር ካንተ ውጪ እንዳታዳምጪ። በነገራችን ላይ ብዙ ነገር አቅጃለሁ። አብረን ትዳራችንን እንመሰርታለን። አዎ፣ ግን እንደዚህ አይነት ቤት ውስጥ መሆን የለበትም። እነሱም አይደርሱም። እኔ አላረገውም። አይደርሱም እኛ ጋር በፍጹም። ሲጀመር ከነሱ ጋር ግንኙነት እንዲኖር አልፈልግም። አቆማለሁ። አዎ አቆማለሁ። እዚህ ቤት በመምጣት ኳሊቲን ዝቅ እንደማያደርገው በጣም ልክ ነሽ። ታውቂያለሽ ከአንቺ ጋር ያለኝ ነገር ለምትናገሩ ነገር ቆንጆ እያለኝ ነው። ስማ ተረጋጋ። እንትን ነው በጣም ለሰው ልጅ ክብር አለኝ። ልንቅሽ አልፈልግም፣ ግን ለምትናገሩ ነገር ለከት ይኖርሽ። እሺ አይመለከትህም። መጣች። እሷኛዋ ደግሞ ምንድን ናት? ትሰማላት። እሺ ደህና ነሽ? አትጨማለቂ። አይ እጅሽን ጥረጊ፣ እጅሽን ጥረጊ። ቁርስ ልንበላ አይደል የጠራኋችሁ? እንሂድና እንብላ እኮ። እጅሽን ጥረጊውና እኔ ከነሱ ጋር ነው ምግብ የምበላው። ከነሱ ጋር አንቺ ከኔ ጋር ብቻ ይልሽ። እኔ እናት አትጨማለቂ። እሺ ስርዓት ይኖርሽ። በጣም የምወዳት እህቴ ነች። እናቴ ትሙት አይንሽ እንዳይጠፋል። ስርዓት ይኖርሽ። እንደዚህ ነው የሚያረጋችሁ? አዎ እንደዚህ ነው የሚያረጋችሁ። ለምን ያላዳምጣችሁም? ተይ መልሳት መልሽላችሁ። ህፃናችሁ ብዬሻለሁ እኮ። በጣም አይደለም። ኖ አይ እዚህ ጋር ተቀመጥም። እዚህ ጋር አይሆንም። አላደርገውም እንዴ። ምን ይሄውንክ ነው? እዚህ ጋር ተቀመጥም። ምን ማፋንቱ ልንለው ዝረቤ ልኛንቺ ሲካፈኝ ደግሞ ሻልኩ በጣም ኖ አይሆንም። እግሯ የምዘረጋበት ነው። አንቺ ለምን አሰሚኝ? ወይ መሳይ ማን ነው? ኮስተር ምን ይሆንክ ነው እኮ ታዲያ እንግዳ ነው ይዤ መጣሁት አምኜ እና በዚህ ልክ ነው የምታስተናግዱ? እንግዳ እንደዚህ አይደለም የሚስተናግደው። እኔ አይደለም እኔ አምኜ ፈቅጄ ያመጣሁት እንግዳ ነው አይደለ? ለኔ ያላችሁ ቦታ ይሄን በዚህ ልክ ነው የምታሳዩ? ምንድን ነው የምትጨማለቁ? ስርዓት ይኖራት። ይኸውልሽ የኔ ናት አላቅሽም። እሺ የኔን እሷን አታወራ እያልኩ እኮ ነው። ቀስቴ ከኔ ጋር አውራ። እኔ ግን እኛ እያወራችሁ ያላችሁት አዳምጠኝ። አሁንም በጣም የታገስኩ ያለው ስለምወድ ስለማከብር ነው። እሺ በአንተ በኩል ስለመጣች ነው። ስለዚህ በአንተ በኩል ከመጣች ደግሞ የግዴታ ስርዓት ይኖራት ይገባል። አንቺ ምን ያማል? ምን ማለት ለምንድን ምትነካት? ደነስ ያስጠላ። በእግዚአብሔር ለምንድን ምትነካት ነው ማለት አንተ እንዳትነካት። አንቺ አንተ ዘባይ ምንም ጫፏን እንዳትነኩ። እሺ ገና ጠፈጥፋታለሁ። ግን እህቴን በስርዓት ታውራት። እሺ ይኸውልሽ ሰማሽኝ አይደለም? በስርዓት ታውራት። እሺ ጀመር ስነ ስርዓት የለህም። ለኔ ያላችሁ ቦታ ይሄ ነው። አንተም ለኔ ያለ ቦታ ይሄ ነው። ለቀን እንድንወጣ ከፈለክ ይኸውኛል እንሄድረው ከፈለክ እኔ ቤት እኮ ስለዚህ ነው አልሄድም። እዚህ ነው የምሆነው። ገና እግሯን ታጥበታለሽ አስፈላጊ ከሆነ እኔ ጋር ሄደህ እንደፈለክ መስተማል ትችላለሽ። አንደኛ ነገር ክብር ያለው ቤት ነው።
መልስ አልፈልግም። ጭራሽ ይኸውልህ አንደኛ ነገር የኔ ቤት ማለት ነው። እኔን አንደኛ ነገር በጣም ክብር ያለው ነው እንጂ ሸርሙጣ ቤት አይደለም። ሸርሙጣ ማለት ተናገርኩ። የሸርሙጣ ቤት አይደለም። ስነ ስርዓት ካለ ስነ ስርዓት በስነ ስርዓት አስተናግዳለሁ እኮ። ታዲያ አስተናግዱኝ ነገሩትን ቃል ተጠንቀቁ እኮ። በስነ ስርዓት ነው ማስተናግድ እና በዚህ ልክ ነው ለኔ። ካልሆነ ግን ይኸውልህ በዚህ ልክ ታውቃለህ። ይኸውልህ ኮስትር ክብር አለኝ አልኩ። እሺ በጣም ወደዛ ከነ ክብራችሁ ገደል ግቡ። ቁልፍ ሰጣለሁ ቤቴ እንደፈለክ ሞት። እኔ ቤት ብቻ አይደለም። እሺ እኮ ታዲያ ስርዓት እንድትነገራት እኮ ስርዓት ይዛለች። ስለዚህ ታዲያ ደግሞ የጠቆም ካታውራት ያስጠላል። በእናትህ እኔ የጎደላቸውን ነገር ነው የነገርኩት። ብዙ ነገር መብት የለህም። ስነ ስርዓት አንተ እንደምን እያየ ነው ራስህ? እንደምን እያያችሁ? አይ አይደለም አንደኛ ነገር ስርዓት ይኑራት። እሺ ለሰሽ ክብር ይኑራት። አሁን እያወራሁት ያለሁት እሺ፣ በጣም እንትን እያላችሁ የሆነ የራሴን መብት የተጋፋችሁ የምፈልገው ልንገራችሁ። አንተኛው እግሯን ጠብልኝ የቀለል ኤርሞን ስነ ስርዓት። አንቺ ደግሞ ብርጭቆን ጠቢና ውሃ አምጪላት። አዎ በጣም ጠብቆኛላት። አንቺ ግቢና ቀለል ያለ ልብስ ማለት አንቺ የለበሽው ሳይሆን አዲስ ልብስ። በፍጹም አንቺ የለበሽው አትለብስም። አዎ አንተ ታጥባታለህ። ማን ስለሆነች ነው ማለት ንግስት ምን ለሚመስል ነገር አታወራም። ቆይ ከዚህ በላይ ምን ልንገራችሁ? ምንድነው? አንዴ እግር ጠቡ፣ አንዴ ልብስ ፈልጉ ማለት ነው። አፍን አትክፈት። የማንንም ኮረዳ ሀገር አላጥም። እሺ ስርዓት ይመሽ። ዛሬማ በጤና አይደለም ይሄ ገና ምን አለ? ጸጉርሽን ይዤ እነቅልልሻለሁ። አሁን ከቤት በነገራችን ላይ ድጋሚ እጅ ሰዎች ናቸው ያገናኘኸኝ። ጸብ ከኔ ጋር ምን አይነት ሰዎች? አሁን በመጀመሪያ አንደኛ ነገር ክብር ይኖርሽ፣ ለሰው ልጅ ሪስፔክት ይኖርሽ። እኔ በጣም አክብሪያችሁ ነው እዚህ ጋር አረኛ እንደዚህ አይደለም። ተላላጥንሽ ጭራሽ እግሯን ጠቧት ምናምን ይላል እንዴ? በጣም ሲያንስ ነው ባይዘው ወይ ስሚማ አዋቀልሽ ሰጥራት ሸተተ ኮስተር እረፍሽ። እሺ ምንም መስሎ ኮስተር ስርዓት ይኖር። እናቴ ትሞት ስርዓት ይኖር። ውጪ አንተ አትንካት። አረብ እሺ ዘርበ አትንካት። ቀስቴ እንዳነካ ለቃት ይቻል ቀስቴ ጃለቃት አንቺ ለቃት ተዘርበይ አንተ ለኔ በዚህ ልክ ይሄ ነው ወንድምነት። ለኔ የምትወደኝ ቢሆን እንደዚህ ማለት እኮ የምትወደኝ ቢሆን በቃ የምፈልገው ነገር እኔ ይሄን ነው የምፈልገው። በቃ አርግልኝ በቃ ፍቅረኛ አይናት ሚስት እና ታዲያ ስራት ተያዘ እኮ ታዲያ የፈለገችው ማለት ስራት ተያዘ የፈለገችው ማለት ነው የምትላላጠው ይሄ ልጅ እና እዛ የምትላላጠው ለታላጭ ሸራካንቺ እንዳንከጫ ድንጋይ ራስ አንተ ሰው እንዳይነካ እኮ ሂጂ ሲያስጠላ እናቴ ደግሞ አገባ ኮስቱ እግዚአብሔር አንቺ ነኝ የት ነው ያልከው? መኝታ ቤት ከፈለክ እኮ ቁልፉን እዛ ጋር ወርውራል። እኔ ቤት ሄዳችሁ እንደፈለጋችሁ መሆን ትችላላችሁ። አዎ መውጣት ትችላለህ። ጫፏ እንዳትነኪያት ከዚህ በኋላ ተረጋጊ። ሰማሽኛ? ተረጋጊ። እሺ ምንድን ነው ሀሳባችሁ? እንዳትነኩኝ ጫፌ እንዳትነኩኝ። አንተ ከየት ነው? ምን አይነት ሰው ጋር ነው ያገናኘኸኝ? ያናደዳችኋት ነው በጣም ንዴት አትወድ። ለምን ገደል አትገባም? እሺ ዘር በሉልኝ። ይኸውልህ ገደል ትግባሽ። ይኸውልህ በአንተ ስለመጣች አይደለም ወደዛ አንቺ ታይ ይኸውላችሁ በህይወቴ ጣልቃ እንዳገቡ እሺ፣ በማደርጎም በመሄዶም ነገር ምንም አታደርግም። ይኸውልህ እናቴ ሞት ፖስት ከፈለክ እኔ ወይ ምንድነው መኝታ ቤቱ በዚህ ልክ አይመጥናትም። እሺ ዝርክርክ ሲያስጠሉ በእግዚአብሔር። አንቺ ዘርቤ ከፊት ለፊት እቺ ምን ትመስላለች? እቺ ደግሞ የማራሽ ቃባጥ ናት። ቤቱ ያመጣናችሁ ማለት ነው በሚገባ አለም እንደው ምን ወጣ። እናንተ በጣም እኮ ሲበዛ ማለት ነው በጣም ቂል ሆናችሁ እኮ። ስለዚህ ለእናንተ አይገባም። ከመቼ ወዲህ እንደዚህ መሆን የጀመረው? እንደዚህ አይነት ሰው ከመቼ ጀምሮ ነው መሆን የጀመረው? ባለጌ ነው። እዣት እወጣለሁ። እንደዚህ አይነት ማንነት ያመጣው እዣት እወጣለሁ። ውጣ። ሁለተኛ አይኔን አታዩትም። አይናችሁ ኧረ እዛ አይኔ ጥፋ። ወደዛ ውጣ ውጣ። እርግጠኛ ናችሁ? አዎ እናንተ አይነት ቆሻሻ ወንድም ሊኖረኝም አይገባም፣ እንድኖረኝም አልፈልግም። ውጣ። ቆይ አዳምጪኝ። ስማ ክብር አለኝ አልኩህ እኮ። ስማ ሰው ያዳምጠኝ እንጂ ከመቼ ጀምሮ ነው እንደዚህ አይነት ማንነት ያመጣው?
እኮ የነበረ እኮ ነው። እኛ ምናምን አይደለም። የራሴ ትዳርና የራሴ ህይወት ይጀምራል እኮ። የራሴ ትዳር እንደፈለክ አግባት፣ አያገባኝም። ግን ደግሞ ለሰው ልጅ ክብር ይኖር። አዎ ክብር ሰጠቻችሁ። መጀመሪያ ደጊ እሺ። እያወራሁህ አይደለም። ስነ ስርዓት ያዝ አንተ። እናቴ ትሙት ለአንተ ስል ዝም እያልኩ ነው። እናቴ ትሙት በክብር እየመጣች ዝም እያልኩ ለአንተ ስል በጣም ስለምወድ ስለማከብር እናቴ ትሙት በጣም ስለምወድ። ግን ይኸውልሽ አንቺ ደግሞ አላወቅሽኝም። እሺ እናቴ ትሙት አላወቅሽኝም። ዳግመኛ እኔ ጋር አይደለም እጅን በጣም ስለምወድ እየታገስኩ ባሊዝ ምን ታመጫለሽ? ምን ማለት ነው? እንደዚህ ነው የምትቀበለው? እግዚአብሔር ነው የምነግር። በጣም እየታገስኳት ነው። በጣም እየታገስኩ ነው። እኔም በጣም ታግሼሃለሁ። በጣም እኔም ታግሼሃለሁ። በአንድ ነገር እንስማማ። እንደዚህ አትያትና በአንድ ነገር እንስማማ። እዛ ጋር ሁሉኛ አልፈልግም። ያው እዚህ ሆነ። እሺ እዚህ ሆነ። አታብዛው። እሺ በጣም አበዛው። እግዚአብሔር አንድ ውለታው አሉልኝ። ምንድነው ውለታው? አንድ ውለታው አሉልኝ። የምንችለው ከሆነ እናደርጋለን፣ የማንችለው ከሆነ እናደርጋለን። በጣም ደክሟታል እና ብዙ መንገድ ተርቃ የመጣችሁ ለምን አይደለም? አንቺ አንደኛ እግሯን ታጥቢያለሽ፣ አንተ አንደኛ እግሯን ታጥቢያለሽ። ከዛ ውጭ ምንም አልፈልግም። እረፍት ትፈልጋለች የኔ ንግስት። እሺ ከዛስ ሌላ ምንድን ነው የምትፈልገው? በቃ ይመቻ ነው። ኦኒ ምን እሷ ነገር ማጥራት አይደለም። ቆይ ምንድነው ሌላስ? ነበረ ወንድሜ ለኔ ለወንድሜ ማድረግ ይከብዳል። ሌላ ለኔ ያለ ክብር ይሄ ነው። ሌላ ለኔ ያለ ክብር ይሄ ነው። ወንድሜ አይደለ እንዴ? አሁን እና ወንድምነት ምን ችግር አለው? እግሯን ብታጥብ እናቴ ትሞት ለሰው ልጅ ክብር ቢኖራት አጣዋታለሁ። በጣም እኮ ክብር ያላት ሴት ችግር እንደዚህ ዳት ነካኝ። ጫፋን ስነ ስርዓት ያዝ። ጫፋን እንዳትነካ። እንዳንተ እንደዚህ ያደረገኝ ሰው የለም። ሲያስጠላ። እኔ ደግሞ ማንም አይደለሁም። እሺ እኔ ማንም አይደለሁም። እናቴ ትሞት እጅን ወደዛ አይንሽ ነው ማጠፋልሽ። ዞር በልልኝ። ባለል ምን ታመጫለሽ? ዘበኛ ነበር ያልከኝ። ጫፏን ካትና ማለት ነው የማደርገው ነገር እንዳትፈዘል። እንችላለን። ገባለት ቀስቴ ገባለት። እሺ ወንድሜ ነው ይቅርታ። ተረጋጋ። ተረጋጋሽ። እሺ ወንድሜ ይሄ ይቅርታ። በቃ ማርያምን ይቅርታ። እሺ ቆይ ስማኝ። ምትላላምን ሙጭ እሺ ውጪ። እንደዚህ አይነት ጸባይ የላትም። ማርያምን ሀና ማለት በጣም ምርጥ ልጅ ናት። እንደዚህ አይነት ጸባይ የላትም። ምርጥ ልጅ አይደል? አንቺ ግን ትቻለሽ። እኔ ራሱ እናቴትም እንዴት ነው የመጣ በሳስራ ድምጅዬ እኔ ቤት አንቀ ይሄን ትላለህ እንዴ? አንተ አታፍም እንዴ? እሺ በጣም ይቅርታ። አንቀ ይሄን ትላለህ እንዴ? አንቺ ይቅርታ። ያው ግዴታ መሰል አለበት። ቆይ በማርያም ብዬ በእናትህ ትወጣለች። እሺ እንወጣለን። እሺ ተረጋጋ። ይቅርታ እንበላቸው። አዎ በደንብ አንቺ ሳልጠፈጠብሽ። እሺ በእኔ ተንበርክኬ ይቅርታ አልኳል። ለሁለታችሁም ደስ ነበር ማሰብ። ለሷም ላንተም በቃሽ። ማንሽ ምንድን ነሽ? እኔ ምንም ጓደኛው ነኝ። የምን ጓደኛው? እሺ ለምን ተረጋጋ? አንረጋጋ። ጨዋታ ነው። በጣም ሮቦኛል እኮ እረፍ። አብረን እንበላለን። ተረጋጊ። ወደዛ ቆይ ተረጋጊ። ምን አገባኝ? ወደዛ አንተ ነው ሁሉ የምትጃጃለው። ወደዛ ሂድ።
አንተኛ ላይ ቆማር ተባለ። በቃ እሺ የፈለጋችሁት ልቀጣ ማርያምን የፈለጋችሁ 3 ቀን ሙሉ ሳልተኛ እጄን ዘርግቼ ልቀጣ። ቆይ ፈንክቻት ፈንክቼ ቢሆንስ አቃል ይገባኛል ግን እንደ ማርያምን በጣም የምትወዳችሁና እንደዚህ አይነት ወደ ዛሬና ሰማደር ገረል ትግባች በማርያም በቃ ለኔ ስትሉ እንወጣለን። እሺ ግን ተረጋግሽ። እሺ ተረጋጉ። ኢየሱስ በጣም የሚያስጠላ ስራ ነው በነገራችን ላይ አድርጌ ማላውቀው ነው እንጂ ላይ የሚሰራውን ስራ አይሻል እናቴ ትሙት በዚህ ልክ አይሻው አይደለም የሚሰራውን ስራ ስማ አይወል ይቅርታ የምናደርግልህ ስማ አዳምጠኝ ኮስትም እሺ ይቅርታ የምናደርግልህ ግራዲስ አጥፋል እናቴ ትሙት ያ እግዚአብሔር ካለ ይቅርታ ልኝ ሰውሳልክ እንታጣ እሺ ችግር የለም ካልሲንም ካልሲ አውልቆ እሷ አገኘታለሁ እሷ አንተ ካልሲና ጥሩ እሷ አገኘታለሁ እኔ ካልሲ እሺ ምን ማረጋችን ምን እንግዲህ ፋሚሊ እሺ ያንቺ ይጠራል እሺ ናታበይ ሁለተኛ ማርያም ሶሪ ለካል ነካስ ልጅ ያስተንቀጠቀጣ ማርያምን እሺ እሺ ናታበይ ናታበይ ለምሱና ክብሩ መጀመር እሺ አንተ የሴት ገር ተሰጠኝ ነው አይደለ እኔ ግን አንተ ተሰጠው በጣም አንተ እንደኛው ትልቅ ይሄ መሰረት ትንሽ ነው ይሄ ትልቅ ገስታ ቢሆን ወይኔ ፍራንኩ ይከርስ ፋሚሊ ትልቅ መሰረት ተማሪ ጮታሉ ትልቁን እሺ መሰረት ቢሆን እና ደግሞ ይቅርታ በቀዝቃዛ መታጠብ አልፈልግም አሙቁልኝ አሙቁልኝ እሺ ይቅርታ ማንሽ አሙቁልኝ ችግር ነው እንግዲህ ምንም ማድረግ አንችልም። አጃር እንዴት እንደሚያናድድ ነይ አይሻል እንዴት እንደሚያናድድ ይቅርታ አለኝ እኮ እኛ የተናደድነው የዚህ 30 አጥፍ ነው። እሺ ይገባኛል። እሺ እንዳለኛ እንደናንተ አይደለም። እሺ ማንም ምግብ እንደጠኛል እሺ ያለው ጋር ሲሄድና አንተ እኔ ራሴ አጥዋ አንተ ችግር ነው ምን ይግባሽ እሺ አንተ እሺ ለነዛ አይ ለፈደነ ማረኝ ያፈልግ በረከት እሺ እንዴ አልኩኝ ከታሽ ድብቅ ትነበራለች ፈርታለች በጣም ደንግጣለች አዲስ ምን ባሪ በጣም የሚያስጠላ ጸያፊ ባሪ የሚያሳየው ነው ምን መሰላችሁ እንደዚህ አይነት ስራ በጣም ያስጠላል በእውነት እግዚአብሔር ደግሞ የኔን አልጋ ቤት ነው እና የሚገርም በነገራችን ላይ ስቀልድ ነው እንጂ የኔን አልጋ ቤት ነው እንድንል ስቀልድ ነው እንድንልከው እስኪ እይ ለዚህ ነው አትገባም ያለችኝ እሷም እዚህ አትገባም ስትለኝ የነበረው ለዚህ ነው እያያችሁ ነው ወንድና አንተ እዚህ ትገባና ያለችኝ ለዚህ ነው እሺ 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 ጀመር ማለት ነው እሺ በጣም ከባድ ስራ ነው። እሺ ዛሬ ምን ልቀጣላችሁ? ያልሰበርነው ዕቃ የለማ? የሰበርነው ዕቃ የለ? እኔ እጄ ተሰብሯል። ሰገናግል እጄ እሺ ዛሬ በቃ መሳ እሺ እሺ በእውነት ገላት ነበር የሰው ሰው አስመጥቼ አስገድዬ ነበር ተርፋለች። እሺ እወዳችኋለሁ። እሺ በጣም ይቅርታ። ያው እንግዲህ ይሄን ይመስል ነበር። ተንኮል በነገራችን ላይ በጣም መጥፎ ነገር ነው። እወዳችኋለሁ። የዛሬው ፕራንካችን በዚህ ተቋጭቷል። ምሳ ጋባዥ ነኝ። መልካም ጊዜ ሙሉ እንችለዋለሁ። እኔ እወዳችኋለሁ እህቶቼ ወንድሞቼ። ሀኒ ትባላለች ምርጥ እህታችን ናት። ልዑል ይባላል ቀስቱ
አመሰግናለሁ። አስተያየታቸው አላማረኝም። ሀና አስተያየታቸው አላማረኝም። በነገራችን ላይ አዎ ያወራሉ። አስተያየታቸው አላማረኝም።